ገረኮተ አጃላ ራባሲያ አንጊማ ለከዋዮኮ ለሃሌሉያ ከደምቸን የነዋዮኮ ሃሌሉያ ከፍ ያለ ክብር አምጡለት ለልዑል አምላክ። እግዚአብሔር የተባረከ ይሁን። ዘመናችሁ የተባረከ ይሁን። በምድር ዘመናችሁ ሁሉ ከሰማይ ጠልና ከምድር ስብ ሁሌ እንደጠገባችሁ ኑሩ። ዘራችሁ በምድር ኃያል ይሁን። የረገጣችሁበት ይድመቅ። ግንባራችሁ ያብለጭልጭ። በጸጋ እየጨመራችሁ ሂዱ። አንድም ቀን በስተት እንኳን አታቋርጡ። ይሄ መንፈስ ይብዛባችሁ። ለምልሙ፣ ጽፉ፣ ቀጥሉ፣ ተባዙ። አሜን በለው። ሃሌሉያ። ይሄ መንፈስ ደግሞ ወደ ጉባኤ ወደዚህ ምድር ሁሉ ይጋባባችሁ። እልልታ ያልቀናው ለጌታ ደስ ይላል። መትመት ኮይር ዘመሬን ሁሉ ለሽዩ መንቀት ኬማ መትመት ኮይር ሁሉ አማ ተደከው ለሰወሙ ይሄ መንፈስ አለበት። ደስ ይላል። የዝም ብሎ የሚመጣ መዝሙር አይደለም። ይሄ ሳይነካኩ ከዋናው መስመር ሳይነካኩ እንዲህ አይነት መዝሙር መዘመር አይቻልም። ይሄ ሻይ ቤት ጀበና ቡና ቤት በመጻፍ እንደዚህ አይነት መዝሙር መዘመር አይቻልም። ይሄ ከዋናው መስመር ጋር የተገናኘ መዝሙር ነው። እነዚህ ባንዳ ይመስኩ መላቴ ማሉመቴ የበዮ ከመንተቴ ከበደበሎ ለበቃን መራየኮት ዋተኮት ይኮሉ መገለ ይኮሉ ከጎል ጆሮ ከበኪሰ ለምብር በመን ከዳ መቸራጠኩ ይኮሉ አጋቴ ፓስፖርት ይኮሉ አጋቴ አካውንት ተዳርኩ መን ሃሌሉያ። አንድ ቀን ለዘላለም በበጉ ከተማ ኢየሱስ መብራት በሆነበት በአዲሲቷ ኢየሩሳሌም ከዘላለም እስከ ዘላለም ደምቀን በዛሽ ከተማ እያብለጨለጭን ለዘላለም እንዘምርለታለን። እልልታና ጭብጨባ አምጡለት። ሃሌሉያ። እናንተ ብሩካን አባቴ ልጆች ከአማራ ከኮንታ የመጣችሁ ከከፋ የመጣችሁ ከኦሮሚያ ክልል የመጣችሁ ለጥቂት ጊዜ ነው ቋንቋችን ማይግባባው። አይዟችሁ፣ አንድ ቀን በበጉ ከተማ በሰማይ ዘምራለን። ደግሞ የኢትዮጵያን መከራ ይሰብርና ጣልቃ ይገባና ይሄ የተደበላለቀውን ቋንቋ ያጠራና በዚህ ምድር እንዳንድ አባት ልጆች ገና እንዘምራለን። የሚያምን ካለ ጮሆ አሜን በለኝ። ይሄን ንጋት እናፍቃለሁ፣ ደግሞ አምናለሁ። እኔ አማራ ነኝ፣ እኔ ምናምን ነኝ፣ እኔ ሀዲያ ነኝ፣ እኔ ከምባታ ነኝ፣ እኔ ትግሬ ነኝ የሚለው መንፈስ ለዘላለም ይመታና በበጉ መዝሙር እንደምቃለን። ገና እልልታ ጭብጨባ ለኢየሱስ። እድለኞች ናችሁ፣ ደስ ይበላችሁ። ደግሞ ከዚህ በወንጌል ዋጋ ከሚከፍል ከዚህ ምስኪን ሕዝብ ጋር አብራችሁ ለመስራት ስለታደማችሁ በታሪክ አጋጣሚ እድለኞች ስለሆናችሁ ጌታን ለዘላለም አመስግኑ። ቀላል አይደለም። ያዘመመ ጎጆ ቤቱን ቀና ሳያረግ ዘመናዊ ሱፍ ሳይገዛ የፈረንጅሙን የአበሻ ምርጥ የወተት ከብት ሳይገዛ ምንም ነገር ፈርሳይዝ ለወንጌል ነፍሱን ይሰጣል። እዚህ ያለው ብቻ አይደለም። አሜሪካ ቢሄድ ልቡ እዚህ ነው። አውሮፓ ቢሄድ ልቡ እዚህ ነው። ሳውዝ አፍሪካ ቢሄድ ልቡ እዚህ ነው። አረብ ብትሄድ ልቡ እዚህ። የእናቷ ቤት ችግር አሳክታ እንዳይመስላችሁ። ዘር ነው፣ ተዘርቶብናል። የአባቶቻችን አምላክ እግዚአብሔር ዘርቶብናል። በቃ ይሄ ነው ክብራችን። ለዚህ ነው እድለኞች ናችሁ ያልኳችሁ። እንቀጥል ካቆምኩበት። የፈረሰውን ነገር የሚሰሩ ሰዎችና ባህሪያቸውን ነው እያየን ያለ ነው። የመጀመሪያ ደጋግሜ ነገርኳችሁ፣ ይጸልያሉ። በወሬ አይደለም የሚታወቁት፣ በጸሎት ነው። እስኪ ድምጻቸውን ከፍ አድርጉና በጸሎት በሉ። በጸሎት ነው የሚታወቁት። በጸሎት ነው የሚታወቁት። የጸሎት ሰዎች መለያው ጸሎት ነው፣ ወሬ አይደለም። አይችሉበትም። ነህምያ ነገርኳችሁ።
አያሌ ቀን አዝኖ በጣም ጾሞ በሰማይ አምላክ ፊት ከጸለየ በኋላ በሕይወቱ ቆርጦ ተነሳ። የሕይወቱን ምቾት ሁሉ አራግፎ ተነሳ። የአባቶቹ ምድር እንዳልነበር ሆኗል። ከምርኮ የተረፈው ሕዝብ ተዋርደዋል። ቅጥር ፈርሶ ከተማው ባዶ ነው። በር በሳት ጋይቶ አመድ በአመድ ሆኗል። ግንቡ የፍርስራሽ ክምር ሆኗል። ያኔ የሚጫወቱባቸው ጠላቶቻቸው ዛሬ ደግሞ ተራቸውን በእነሱ ለመጫወት ቀጠረው ይዘዋል። ያሾፋሉ፣ ይቀልዳሉ፣ ይሳለቁባቸዋል። አናኒ ከነፍሱ ነገረው፣ ሕዝቤ ውርደት ላይ ነው፣ እባክህን አትጠይቀኝ አይነት ነገር ነው የነገረው። ልክ እንደሰማ ፊቱ ጠቆረ፣ አዘነ። የሚገርማችሁ ይህንን ወሬ ከሰማ በኋላ እየታገለ 4 ወር ቆይቷል። 4 ወር ቆይቷል። ልቡ እየደማ ነፍሱ እየተጨነቀች ምግብ እምቢ ብሎት አልዋጥ ብሎት አልጠጣ ብሎት 4 ወር ታግሏል። አልቻለም። ፈነዳ። ፊት ላይ መጣበት። አንድ ቀን ተራው ሲደርስ ጠጅ ሊያሳልፍ ወደ ንጉሡ ሲመጣ ያለ ወትሮ ፊቱ ጠቁሮ ታሟል። ምንድነው ያለ ህመም ፊት ጠቆረ። በኔ ቤት አይቻልም። ምን ነካ አለው። የአባቶች መቃብር እንዳልነበር ሆኗል። እንዴት አላዝን? ቅጥር ፈርሷል። እንዴት አላዝን? በሮቿ በሳት ጋይተዋል። እንዴት አላዝን? እንዴት አልቆጭ? እንዴት አልጠቁም? እንዴት አይከፋኝ? የተሐድሶ ሰዎች ሁሌም በቁጭት፣ በንዴት፣ በእልህ፣ በሐዘን፣ በጾም፣ በጸሎት ነው የሚጀምሩት። በስብሰባ አይጀምሩም። በግርግር አይጀምሩም። በረዣዥም ወሬ አይጀምሩም። ብዙ ስላወራው ሁለተኛውን ሐሳቤን ባወራ ደስ ይለኛል። 4:6 ላይ ያለውን ቃል እስክናንብብ። እስኪ ክፈቱና አብረን እናንብብ። በተለይ የንጉሡን ጉዳይ አስጨርሶ እግዚአብሔር ሞገስ ሰጥቶት ወደ ኢየሩሳሌም ገብቶ ሁኔታዎች ሁሉ ቀና መሆን ሲጀምሩ ጠላቶቻቸው በጣም ተቃጠሉ። ቁጥር 6 ላይ ያለውን ቃል አነባለሁ ከአዲሱ መደበኛ ትርጉም ምዕራፍ 4:6 ሕዝቡ ከልቡ ስለሚሰራ ቅጥሩን እኩሌታው ድረስ መልሰን ሰራ ነው። ሕዝቡ እንዴት ነው የሚሰራው? እስኪ ድምጻችሁን ከፍ አድርጉና ከልቡ በሉ። ከልቡ ነው የሚሰራው። 4 ላይ የማደናገር፣ የማቋረጥ፣ ህልምን የማስጨንገፍ፣ ራእይን የማበላሸት ሙከራ በጣም ተጠናክሮ ቀጥሏል። 4:1 እንደዚህ ይላል። ሰንበላጥ ቅጥሩን እንደምንሰራ በሰማ ጊዜ ተቆጣ፣ እጅግም ተበሳጨ። አየ ትክክለኛ ሰዎች ሲነሱ ጂኒ ይበሳጫል፣ ይቆጣል፣ ያብዳል፣ ያዙኝ ልቀቁኝ ይላል። ግን ምንም አያመጣም። ድምጻችሁን ከፍ አድርጉና ምንም አያመጣም በለው። ምንም አያመጣም። በአይሁድም ላይ ተሳለቀ። በተባባሪዎቹና በሰማርያ ሰራዊት ፊት እነዚህ ደካማ አይሁድ ምን እያደረጉ ነው? ቅጥራቸውን መልሰው ሊሰሩ ነው። አየ ስላቁን አያችሁ? መስዋዕት ሊያቀርቡ ነው። በአንድ ጀንበር ሰርተው ሊጨርሱ ነው። እንደዚያ ተቃጥሎ የፍርስራሽ ክምር የሆነውን ድንጋይ ነፍስ ሊዘሩበት ይችላሉ አለ። በአጠገቡም ቆሞ የነበረው አሞናዊው ጦቢያ ለመሆኑ የሚገነቡት ምንድነው? በድንጋይ የሚሰሩት ቅጥር እኮ ቀበሮ እንኳን ብትወጣበት ሊፈርስ ይችላል አለ። አምላካችን ሆይ ተንቀናል እና ስማ ብዬ ግን ስራዬ ላይ ቀጠልኩበት። በዚህ ሰዓት ላይ እኩሌታው አልቋል። ብራዘር የቅጥሩ ስራ ግማሹ ገምሱ አልቋል። ከዛ ቁጥር 6 ላይ ያለውን ቃል ስሙ።
ህዝቡ ከልቡ ስለሚሰራ ቅጥሩን እኩሌታው ድረስ መልሰን ሰራ ነው። ሁለተኛው የታድሶ ሰዎች ባህሪ ስራን የሚሰሩት ባፍ በወሬ በቃለ ጉባኤ በጋጋታ በሪፖርት ሽብር በተራየ ማቀነባበሪያ ዘዴ በወረቀት ጨዋታ አይደለም። ቤተሰብ ሰብስበው በጎሳ ተጠላልፈው የጋሽንትና እንትና በማለት በእንዲህ አይነት የማደናገሪያ ዘዴ በፍጹም አይነሱም። የሚሰሩት ከልባቸው ነው። ሊያበላሹ ህልማችንን የቅጥሩን ስራ ለማስቆም ያልሰሩብን ሴራ የለም ማለት ግን ህዝቡና እኔ እንዲህ ተቆላልፈን እንሰራ የነበረው ከልባችን ነበርና በዚህ ሰዓት ግማሹ አልቋል። እስኪ አጠገብ ያለውን ሰው ጨብጥና ከልብህ አገልግል፣ ከልብህ ስራ በሉት ከልብህ ዘመር፣ ከልብህ ጸልይ፣ ከሙሉ ልብ ከልብ በለው፣ ልብ በለው፣ እስኪ ከልብ በለው፣ ደግመህ ተናገረው። እኔ ወደኔ በጦ በጡንደም ወደኔ እሰሞን ኡረሙኪስ በኤ ማይና በጤን ዋሩ ምስላማኮ ሸይጣን በጥንኪውማን እሄን መለው ወሶለና ሮማና እሄን መለው መንፈረ ዋሮማን እሄን መለው መንያ የቦማን እሄን መለው ደሞዝን በጣውማን እሄን መለው ትብር ምናቅሰ ዋዳ ነው እሄን መለው በጣን ለዋኔ ነህሚያ ዋሩክስ ጆሪሳ ጎዳን ምንን ሰዋርኮ አድል ምንን ሰዋርኮ ዲቃሱራ ተዋርኮ ዲሩራ ተዋርኮ ኤርድራ ሱራ ተዋርኮ ከበደሞዝን በጣው በእስላማ ማይነ ኡራተ ወይነ ሰገሪ ማለከ ኡራተ ዋርኮ ይለ ኡራተ ዋርኮ ደናምች ኡራተ ዋርኮ ደናመደች ኡራተ ዋርኮ ደናም ገትበይ ኡራተ ዋርኮ ደናም ዋርድዬ ገረከምበይ ኡራተ ዋርኮ ሐቆራጌ ነው ዋርኮ ሐመሽ በረበጤ ነው ዋርኮ ሹፍር ለወንጀ ከመ ያጥሴነ ዋርኮ አነዋመጥ ሴነ ዋርኮ ይራገጥ ሴነ ዋርኮ ዋምን በጤነ ዋርኮ አሁን ጂኒ ገብቶታል። አሁን በሆድ የሚደለል ሰው አይደለም፣ በግብዣ የሚጠለፍ አይደለም። ለምን ዋናውን ቦታ ለቆ ነው የመጣው። መጥመጠመን ይሁን ለምን ሲባሮ አመን ሙሉ ጊዜ ሊሰጥ ነው ይቶል ወጓም የጠንያሞች ማከማቻ አይደለም ቤተክርስቲያን፣ የባለ ራእዮች ማምረቻ ናት ቤተክርስቲያን። ስምንተኛ ሰደንታውባ ሙሉ ጊዜ ሊሰጥ አስቤ ነበር እየተዋጋኝ ነው አትዋታኝ በቶች ማራው በየወጉ መነየው አብን በቶ ሄይ አቡል ሰቡ ማን ያዋምቶ ለንዳ ማታ ለንዳ ፈርደ በረዋራ ያዋመን በተከው ኢዶ ሰባዋራ ያዋደከው መጥቶ ይመረከማ እንጉላ ለሰው ሙሉ ጊዜ ሊሰጥ ነው እንገበት ቤት ሊተቆይት ሰከነንኪ ዱሃቢዋ አማን ቀደዋ ምን ግንደሞ አናመከማ አማልፋተ ፍሮ አባዩ ሰባ ያየ መከማራ ያዋረከመው አድል ምን ረከተ ዋረከመው አየላራ አሜሮ መኩረከተ ዋረከመው አሜሪካኑ ረከተ ዋረከመው ደቡብ ረከተ ዋረከመው አረቡ ረከተ ዋረከመው መኩረከተ ዋረከመው ማይና አዋት ዋስነየዋ አዋት ወይነየዋ ወጮይ አዋት ለንድነየዋ አዋት ለንድ ይተነየዋ መታመት ወንጌላው ክሽለ ቢንክዱ ፓስተር ማይንዳ ዋዋዳን ቢከንዳ ማ ለንደን ደም ሰቡክ ዚልካቴው ማለት ዚልካቴያ ይቦጋቴያ አማ ቁሙጭታቴያ ወንጌላው ዋድቶይ ጎዳን ኪስሞ ላቴያ አፈረ ዋቤአቴያ ጉራቶ ሆጋቴያ ዴቶ ሆጋቴያ ሀቃው ቤአቴያ ሀጅታቴያ ዋውን ጥሙታቴያ ዋስነ በጣቴያ ጄላራ ባሻ ፖግራድ ሄሎ ስራውንም ከልባቸው ህዝቡ ከነጋ ይሰሩ ስለነበር ጠላት ብስጭቱን ቁጣውን በጣም ጨምሯል። እኛም በቅጥሩ ላይ እጅግ ተሰማርተናል። እምንሰራው ደግሞ ከፍጹም ልባችን ነበር። ከወር ለንዴ በዋዶ ከነኮ ለንዴ በዋዶ
Malo saka makebe wadi merana ya yokisim ujaya. Labu marakebe wadi merana batirmi wadi merana. Mana mama no du hamade wadi merana. Hey. Oscar kebe wadi merana. Atala sanai. Ayo wadin. Hey. Kaba ek amara na kuwa chamara mulo de chediala metalo min warobe. Hinge takemo. Dedi. Ni ulla lob ogatman buto mo kina wa minaro. Maina kito yeleya makula warobe. Dani ula warobe. Abale dani sitala warobe. Firbin dani ula say haram. Hani